እሺ ጋይስ ዛሬ እንዴት በ5 ደቂቃ ስራ ብቻ $2 በነፃ ማግኘት እንደምንችል አሳያችኋለሁ። ይህ ስራ የሚያስፈልገን ስልካችን፣ ኢንተርኔት እና ባይናንስ አካውንት ብቻ ነው። ሌላ ምንም ነገር አያስፈልገንም። በእነዚህ ነገሮች ብቻ እንዴት $2 በነፃ እንደምንቀበል አሳያችኋለሁ። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ጀምሮ ወደፊት አዳዲስ ነገሮችን ከዚህ ቻናል ታገኛላችሁ። ቀጥታ ወደ ቪዲዮ እናልፋለን። ሰላም ውድ የቨርመኒንግ ተከታታዮች፣ ይህ ቻናል ስለተለያዩ የቴክኖሎጂ ወሬዎች፣ ኦንላይን ገንዘብ መስሪያ አፕሊኬሽኖች እንዲሁም ዌብሳይቶች በተጨማሪም ወቅታዊ የቴክኖሎጂ መረጃዎች የምናገርበት ቻናል ነው። በዛሬ ቻናል ለእናንተ ይጠቅማል ብለን ያሰብነው አንድ አዲስ ፕላትፎርም ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ጠይቃችኋለሁ። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ዛሬ ቪዲዮ ስናት ጎልድ ሜዳል ይባላል የዌብሳይት ስም። አዲስ ፕላትፎርም ነው፣ አዲስ የመጣ። መጀመሪያ ስትገቡ እንደዚህ ነው፣ ሬጂስተር እንድታደርጉ ይጠይቃችኋል። ስማችሁን ታስገባላችሁ ማለት ነው። ይሄንኛው መጨረሻ ላይ እንትን ካላችሁ በኋላ ስቴፕ ነው የሚላችሁን በስርዓት ከተከተላችሁ ምን ይላችኋል? ለእናንተ $2 ያስብላችኋል ማለት ነው። ስለዚህ የኛውን ስራዬ ብላችሁ እንድትይዙት በአክብሮት ጠይቃለሁ። ስማችሁን እንድታስገቡ ጠይቃችኋል። እዚህ ጋር የኔን ስም ለምሳሌ ዳንኤል ነው፣ ዳንኤል ብዬ አስገባለሁ ማለት ነው። ዳንኤል አበባው። ከዛ በኋላ ፓስወርድ ይጠይቃችኋል። ፓስወርዳችሁ ምን ጊዜም ቢሆን የእናንተ ልትረሱት የማትችላችሁ ፓስወርድ ቢሆን ይመረጣል ማለት ነው። እሱን ካስገባችሁ በኋላ ኢንቫይቴሽን ኮድ አለ። ኢንቫይቴሽን ኮድ ከላይ ያለውን አስቀምጥላችኋለሁ። በዚህ ስታስገቡት መጨረሻ የሚሰጣችሁ $2 ይሄኛው ኢንቫይቴሽን ኮድ ቼክ እያደረገ ነው ማለት ነው። ስለዚህ ይሄኛው ኢንቫይቴሽን ኮድ ተጠቅማችሁ ብታስገቡት ለእናንተ ይጠቅማችኋል ማለት ነው። ከዛ መጨረሻ ላይ ቬሪፊኬሽን ኮድ ይላል። ቬሪፊኬሽን ኮድ የምታገኙት እዚህ ጋር መጨረሻ ያለችውን በመንካት ነው። ኢሜጇን ማለት ነው እንደዚህ ይቀያየራል። አሁን ለምሳሌ እዚህ ጋር እንደምታዩት በነካችሁት ቁጥር አዳዲስ ያመጣላችኋል ማለት ነው። ድንገት ፌልድ ካረባችሁ ያስገባችሁ ቁጥር የሳሳት ሆኖ ማለት ነው። ይሄኛውን በመንካት አዳዲስ ይመጣላችኋል። እነሱን እያያችሁ ማስገባት ነው እናንተ ድርሻ። ይሄኛውን ካስገባን በኋላ ቀጥታ ሬጂስተር እንለዋለን ማለት ነው። እሺ ይቅርታ፣ ዳንኤል አበባ የኛው ከዚህ በፊት ከብቻበት ነበረ። እሺ ቬሪፊኬሽን ኮድ እንስላለኝ አልተመሳሰለልኝ ነው። አሁን እምቢ አለኝ። ከዚህ በፊት ዳንኤል አበባ በሚል ሌላ አካውንት እየሰራሁበት ስለነበረ ገብቻለሁ። አሁን ሲያኖር ነው 48 አክቹአሊ 3 ማስተሮች ግን ከምን ወደ ከምን ከጀራውና 3095 እሺ ይሄንን ትንለው እንከታ ያስገባናል ማለት ነው። ይሄን ካስገባን በኋላ እንደምታዩት ኢንተርፌስ ይሄንን ይመስላል። እዚህ ጋር የተለያዩ ክሪፕቶ እንትኖችን ቶከኖችን ታያቻላችሁ። እዚህ ጋር ስትራቴጂ የፈለጋችሁትን እናንተ እሱን ትላላችሁ። ሲሆን ወደ መጨረሻ አሳያችኋለሁ። ለአሁኑ ግን ሰርቪስ የሚለው ላይ እንገባና ቴሌግራም ግሩፕ አለ። እሱኛውን ግሩፑን ለወደፊትም ስለሚጠቅመን አዳዲስ መረጃዎች የሚለቀቁበት አናውንስመንቶች ምናምን የሚለቀቁበት ስለሆነ በጣም ስለሚጠቅመን እሱን እንጆይ ማድረጋችሁን አትርሱ። ኋላ ለሚለቀቀው $2 አንደኛው ክራይቴሪያ ስለሆነ እሱኛውን እንጆይ ታደርጋላችሁ ማለት ነው። ይህን ጆይን ካደረግን በኋላ ቀጣይ ስቴፓችን ምንድነው የሚሆነው? እንግዲህ ቅድም እንዳያችሁት ፕሮፋይላችን ላይ ስማችን ብቻ ነው ያስገባ ነው፣ ሙሉ መሆን አለበት። ስለዚህ ዊዝድሮ የሚለውን በተን ተጭነን ሙሉ እናስገባለን ማለት ነው። ፓስወርዳችን እዚህ ጋር አለ። ፓስወርዳችንን እናስገባለን። እሺ ፓስወርዳችንን ካስገባን በኋላ እዚህ ጋር ዋሌት አድሬስ ይጠይቀናል ማለት ነው። ይሄንኛው እንትን የምንልበት ነው። ኋላ መጨረሻ ዊዝድሮ ስንጠይቅ ባላንሳችንን የምንቀበልበት ነው። እዚህ ጋር እኔ የዩኤስዲቲ አለ እሱኛውን እንትን የምትሉት እንዴት ነው? እዚህ ጋር ባይናንስ ላይ ከሆነ የምትጠቀሙት አድ ፈንድስ ትሉታላችሁ፣ ወይም ደግሞ ሌሎች ላይም ኦንቼን ዲፖዚት ወይም ደግሞ ዲፖዚት የሚል በተን ይመጣላችኋል እንደ ኤክስቼንጆቹ ማለት ነው። ከዛ እሱ ላይ እንዴት ታደርጋላችሁ? እናንተ ከሚመጡላችሁ ብሎክቼኖች ውስጥ እናንተ ቲአርሲ ምን የሚለውን ትሮንን ትመርጣላችሁ። ይሄን ከመረጣችሁት በኋላ ዲፖዚት አድሬስን ኮፒ ማድረግ ነው እዚህ ጋር የምታዩት ማለት ነው። ይሄ እናንተ ዩኒክ አድሬስ ነው የሚገባላችሁ፣ በዚህ መሰረት ይሆናል። መጨረሻ ላይ እናንተ የቴሌግራማችሁን ዩዘር ኔማችሁን ታስገባላችሁ ማለት ነው። ዋትስአፕ ካላችሁም ዋትስአፕ ማስገባት ትችላላችሁ።
እናንተ አክቲቭ የሆናችሁበትን አስገቡ። እንደዚህ ከጨረስን በኋላ ኮንፊርም ቼንጅስ እንለዋለን። ይህን ካስገባችሁ በኋላ ቀጣይ ስቴፓችን ምንድነው የሚሆነው? እነዚህ ምርቱን ተራናቸው ስክሪንሾት አድርገን ለነሱ ለሳፖርት ቲም መላክ ይሆናል። በዚህ መጀመሪያ የትኛውን ትንዋለን መስላችሁ? እዚህ ጋር ያለውን የመጀመሪያውን ይሄኛውን ያለውን ኢንተርፌስን ስክሪንሾት እናደርጋለን። ቢሆን እንደምታዩት የኛውን አንድ ስክሪንሾት እናደርጋለን። የኛውን ስክሪንሾት ካደረግን በኋላ ደግሞ ቀጣይ የትኛውን ነው ስክሪንሾት የምናደርገው? ባይናንስ አይዲያችን ይሆናል ማለት ነው። እሱኛውን አሁን ገብተን ስክሪንሾት እናደርጋለን። ከዛ በመጨረሻ ቴሌግራም ጆይን ያደርግንበትን ይሄንኛውን እንትን ስክሪንሾት እናደርግና ለሳፖርት ቲማቸው ነው የምንልከው። ሳፖርት ቲማቸው ነው የትነው የምናገኘው? ቅድም ሰርቪስ ከሚለው ላይ ገብተን ቴሌግራም ቻት ግሩፕ ከሚለው ታች ያለው እነሱ ሳፖርት ቲማቸው ነው። ወደ እነሱ ሪዳይሬክት ያደርገናል ማለት ነው። ስለዚህ አሁን ስክሪንሾት ያነሳናቸውን እነዚህኞችን ሶስቱን በቅደም ተከተል እንልክለታለን ማለት ነው። ከዛ በኋላ ከላክንላቸው በኋላ ያው ትንሽ ብዙ ሰው ሊበዛባቸው ይችላል። በጣም ብዙ ሰው ስለሚያስተናግዱ ማለት ነው። ረጋ ብለን ጠብቀን የነሱን መልስ ካየን በኋላ ወደ አካውንታችን ይላክልናል ማለት ነው። ትናንት እንደምታውቁ የስራ ሰዓቱ ከጠዋቱ 4 ሰዓት እስከ ምሽቱ 6 ሰዓት የሚለው እስከ 12 ሰዓት አካባቢ ማለት ነው። እስከሚሄዱን በትዕግስት እንጠብቃለን። ካዩልን በኋላ ወደ አካውንታችን ክሬዲት ይደረጋል ማለት ነው። እሺ ጋይስ ብሩ ገብቶልናል። አሁን ባይናንስ ላይ እንገባና ቼክ እናደርጋለን ማለት ነው። ባይናንስ ላይ እንገባለን። እሺ ከዚህ ጋር እንገባ ነው አሁን የተቀበልነውን እሺ ጋር ትራንዛክሽን አለ። እሺ ያብርቲዩት $2 አለን እዚህ ጋር። እሺ $2 የተቀበልንበት ያለ ይሄንኛውን እንደ ፕሩፍ ስክሪንሾት እናሳነሳላችሁና ግሩፓችን ላይ ዛሬ እንተቋዋለን ማለት ነው። ወደ ቴሌግራም እንመለሳለን አሁን። ከዛ በኋላ እዚህ ጋር ግሩፕ አለ። ግሩፕ ላይ ተቀብለናል ብለን እንልካለን ማለት ነው። ያ ሪሲቭ አለ ማለት ነው። ባጭሩ የዛሬው ቪዲዮአችን ይህን ይመስላል ማለት ነው። እንደዚህ አድርገን በነፃ $2 መቀበል እንችላለን። እዚህ ላይ እንግዲህ ያው ስታስገቡ ሊቆይባችሁ ይችላል። ያው እንደምታዩት ግሩፕ ላይ በጣም ብዙ ሰዎች አሉ የሚያስገቡ። ስለዚህ እናንተም በትዕግስት መጠበቅ ይኖርባችኋል። የተወሰነ ቀናት ሊፈጅ ይችላል፣ 1-2 ቀን። እሱም በትዕግስት እናንተ መጠበቅ ይኖርባችኋል ማለት ነው። ሊንኩን ዲስክሪፕሽን ቦክስ ላይ አስቀብላችኋለሁ። በሱ እየገባችሁ መቀበል ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ሳምንት።